Hello everyone, welcome to my channel. ስሜት ስኒም ይባላል። ዛሬ ከናንተ ጋር ሼር ማድረግ የምፈልገው ቱና ብሪያኒ። ኦፍ ኮርስ ብሪያኒ ሰምታችሁታል። ብዙ አይነት ብሪያኒ አለ። ይሄ ብሪያኒ ግን በጣም ሲምፕል፣ በጣም ጣፋጭ፣ በተለይ እዚህ ያለሁበት ሀገር ማይ ሲግኒቸር ፉድ። ስሰራው የማይወደው ሰው የለም። በጣም ነው የሚጣፍጠው። ሰውት በጣም ኢዚ ነው፣ ሲምፕል ነው። በተለይ ቬጂቴብል የምትወዱ ከሆነ ቬጂቴሪያን ከሆናችሁ ስጋ ቺክን የማትበሉ ከሆነ ይሄ ለለውጥ በጣም ነው ደስ የሚለው። በጣም ነው ኢዚ ነው። ስቴፕ በስቴፕ ነው ማሳያችሁ። ወሬ ማብዛቱን ትቼ ሌት ሚሾዩ የሚያስፈልገን በስመቲ ራይስ፣ ቶሜቶ፣ ድንች፣ ሽንኩርት፣ ነጭ ሽንኩርት፣ የድንብላል ቅጠል፣ ቃሪያና ቱና ነው። የተጠቀምኩት 2 ትንሽ ቱና ነው። በኦሊቭ ኦይል ወይንም በዘይት ቢሆን ይመረጣል። ራይሱን ኤኒ ታይፕ ኦፍ በስመቲ መጠቀም ትችላላችሁ። የብሪያኒው ቅመም ደግሞ የተጠቀምኩት ከሙን፣ ቁርንፉል፣ ቀረፋ፣ ብላክ ፔፐር እና ሄል። እኔ ኦሬዲ የተፈጨው ስለነበረኝ እሱን እጠቀማለሁ። ለእናንተ ላሳያችሁ ብዬ ነው። እኔ ስፈጨው ከሙንና ሄዱን በደንብ ፈጭና ማለትም ሽርክት ያለ፣ ከዛ በኋላ ቀረፋውን፣ ቁርንፉልንና ብላክ ፔፐሩን ከላይ ነው የምጨምረው። ስትፈጩት ሞር ከሙን አብዙ፣ ምክንያቱም ሄል ካበዛን ሄል ስለሚል አይጣፍጥም። ስለዚህ ሞር ከሙን፣ ቬሪ ፊው 2-3 ሄል ብቻ። ድንቹን ከላጥን በኋላ ክብ አድርገን ቆርጠዋለን። ድንቻችንን ቆርጠን ካጠብን በኋላ I'm going to boil this for 2 to 3 minutes. Not cooked, በጣም ሳይበስል, just half cooked. Okay? So we just have to add a little bit of salt. ቶሎ እንዲያበስለው ማለት ነው። Now it's time to cut the onion. ኦኒየኑን ሽሪሚሪ ነው የምቆርጠው፣ ማለትም ስላይስ አድርገን ቆርጠዋለን። I don't know እስካሁን ሽሪሚሪ ይባላል። So yeah. አሁን ደግሞ ነጭ ሽንኩርታችንን ከትፋለን። ነጭ ሽንኩርት እኔ ብዙ አልጠቀምም፣ 1 ይበቃል። አንዳንድ ጊዜ ከመጠን በላይ ነጭ ሽንኩርት ስንጠቀም ጣዕሙን ያጠፋዋል። ኦሬዲ ምግቡ በጣም ብዙ አይነት ስፓይሲ ስላለው አስፈላጊ አይደለም። 1 is enough። ቲማቲማችንን ደግሞ በቀጫጭን አድርገን ቆርጠዋለን። እንደዛ በምንቆርጥበት ጊዜ ቶሎ እንዲበስል ይረዳዋል። ድንቻችን ሬዲ ይመስላል። we just have to take it out now። ድስታችን ላይ ትንሽ ዘይት አድርገን ሲግል እንትን መጨመር፣ ከዛ የቀቀልነውን ድንች ሽንኩርቱ ላይ እንጨምራለን። የሩዝን ቅመም ትንሽ ከላይ እንጨምርና ትንሽ ጠበስ እናደርጋለን። ድንቹ እንዳይፈርስብን እየተጠነቀቅን። ጨው ቀስ ብለን ነው የምናማስለው። ለምን ድንቹ መፍረስ የለበትም። ጥብስ ሲል እናወጣዋለን። this is ready now። እጃችሁን እንዳያቃጥላችሁ። anyway ድስት አንቀይርም። anyway the same ድስት ትንሽ ኦይል እናደርጋለን። ሽንኩርቱን፣ ነጭ ሽንኩርቱን፣ እንደገና ሽንኩርቱ ላይ ትንሽ የሩዝ ቅመም እንጨምራለን። ባይ ዘ ዌይ እኔ 3 ጊዜ ነው ቅመም የምጨምረው። መጀመሪያ ድንቹ ላይ፣ አሁን ሽንኩርቱ ላይ፣ በኋላ ቶሜቶ ላይ ትንሽ ነው የምጨምረው። it's not too much። ብዙ ይመስላል ግን አይደለም። so don't worry። ሁሉም የራሱ የሆነ ብሪያኒ ያለው። this is my way። እንግዲህ እኔ I'm going to show you የኔ way። በጣም ነው የምትወዱት። it's very simple ነው፣ እንደዚህ complicated አይደለም። to be honest very simple and easy። ትንሽ ቴመሪክ ጥንጥዬ አላት ቴመሪክ ካደረግን በኋላ እንደዚህ ብራውን አልተቃጠለም፣ ግን just a brown እንደዚህ ብራውን ሲሆን now it's ready። ቶሜቶን የምንጨምርበት ጊዜ ቶሜቶን የምጨምረው እኔ እንደዚህ ነው። let me show you። አሁን this is the trick። ቅመም ትንሽ እጨምራለሁ። ሞር ቅመም በተበት ሞር ቅመም ጨው እናደርግና we just have to cover it። ፋየር ላይ አድርገን ይሄንን ክድን እናደርገዋለን። ማለትም we are not going to touch it። ከድነን እስኪ በስል ድረስ እንተዋዋለን። የሩዝ ውሃችን ላይ ደግሞ we add ሄል፣ ቀረፋ፣ ቁርንፉልና ትንሽ ከሙን it's optional እና ትንሽ ጨው። ምግቡ እስኪበስል ወሬ ውጭ እስቲ የሚወጣውን የሚገባውን ማነው ማን የለም። ኦኬ ዋቻ ኦሬዲ የራይስ ውሃችን ፈልቷል። እኔ ራይሴን አጥቤው ሶክ አድርጌዋለሁ። ዩዥዋሊ 30 ደቂቃ ነው የሚሉት፣ ከዛ በላይ ነው እኔ ሶክ ማድረገው ብዙ ጊዜ። የብሪያኒ ሶሳችንም ሬዲ ነው። ቲማቲሙ መብሰሉን እንደዚህ በሾካ ሼክ እናደርገዋለን፣ እንዳይፈርስብን ተጠንቅቀን።
የቱናውን ዘይት አልደፋውም። በቀንስና በቃ በጎን አስቀምጠዋለሁ በኋላ ስለምጠቀምበት። ከዛ ቱናውን ዝም ብለን ከላይ ነው የምንጨምረው እስከነ ዘይቱ ማለት ነው እንደዚህ። ከዛ ቅድም የጠበስነውን ድንቻችንን ከላይ እንደዚህ መደርደር። ከዛ ቃሪያችንን ከላይ እንደረድራለን። መቼውንስ ቃሪያ ሁሉ ምግባችን ላይ አይቀርም። ትንሽ የድንብላል ቅጠል እንጨምርና እንከድነዋለን ለ5 ደቂቃ ሶሱ በደንብ ድንች ውስጥ ገብቶ እንዲዋሃድ። ሶሳችንና ራይሳችን ሬዲ ሆነዋል። It's time to mix it together። ከዛ እንደዚህ ከላይ እያጠለልን ራይሱን እያጠለልን ከላይ እንደዚህ እንደረድረዋለን ማለት ነው። just gently በደንብ አድርገን ድስቱን ሙልት እናደርጋለን በራይሱ ማለት ነው። by the way ራይሱን እኔ በደንብ አላበስለውም 75% or 50% ነው፣ ምክንያቱም በኋላ አንድ ላይ ስለሚበስል። by the way ይሄ ስቴፕ በጣም ኢምፖርታንት ነው። ቅድም በጎን ያስቀመጥኩትን ዘይት አሁን ከላይ እነሰንሰዋለን። ይሄ ማለት ራይሱ በደንብ ፊሽ እንዲል ወይንም ቱና እንዲል ማለት ነው። አሁን ደግሞ የሩዝ ከለራችን ከላይ እንጨምራለን። ይሄ ኦፕሽናል ነው። ኦፍኮርስ ብሪያኒ ካለ ሩዝ ከለር አይሆንም። እኔ ቀይና ኦሬንጅ ነው ያለኝ፣ እሱን የተጠቀምኩት ጀስት ትንሽ። ፋይናል ስቴፕ ከድነን ለ5 ደቂቃ እንተዋለን። እስኪ በስል የዮገርት ሰላድ እንስራ። እኔ የተጠቀምኩት ኪውከምበርና ዮገርት ነው። የኪውከምበሩን ውሃ ጨምቀን ካወጣን በኋላ ትንሽ ጋርሊክ እና ጨው አድርገን ሚክስ እናደርገዋለን። ካላችሁ ናና የደረቀ ናና ከላይ ማድረግ ትችላላችሁ። እኔ ስለሌለኝ አላደረኩበትም። ብሪያኒያችንም ሬዲ ነው። በጣም ነው ሽታው ደስ የሚለው። ኢት ኢዝ ሶ ያሚ። ሲታይ ራሱ ሲያምር፣ ከለሩ በጣም ነው ደስ የሚለው ሽታው። ኢትስ አሜዚንግ። ከላይ ትንሽ ድንብላል ቅጠል ነሰነስኩ። እውነት ለመናገር የካሜራው ላይ ምንም ጀስቲፋይ አላደረገውም። በእውነት ሲታይ በጣም ነው የሚያምረው። ሽታውን ልነግራችሁ አልችልም። በጣም ነው ደስ የሚለው። እንዴት ደስ የሚል ሽታ እንዳለው እዩት። ሁሉን ነገር እንዴት አንድ ላይ ሚክስ እንደሆነ በጣም ነው የሚጣፈጠው። ልክ የሬስቶራንት አይነት ብሪያኒ ነው የሚመስለው። ከለሩ፣ ሚክስቸሩ ኢትስ ጀስት አሜዚንግ። በልታችሁ አጠግቡትም፣ ሞክሩት። በጣም ነው የምትወዱት። ሰላጣ በጣም ነው የሚጣፍጠው። ኢት ኢዝ ዲሊሽስ። በቃ ምን ልበላችሁ እንዴት እንደሚጣፍጥ ከራይሱ ጋር ከእንትን ዮገርት እና እንትን ምንድን ኪከምበር ጋር ሰላጣ ጋር ምን የመሰለ ብሪያኒ፣ ምን የመሰለ ብሪያኒ። ኢትስ ሶ ፍሬሽ የሚ አሮማቲክ። በጣም ነው የምትወዱት። ሞክሩት እና ሌት ሚ ነው። ኦኬ በጣም ሶ ኢንጆይ ኤንድ ሞክራችሁ ንገሩኝ። ኦኬ ሶ ያ ከመሄዳችሁ በፊት እንትን ራፍል እናርግ። እኔ I have something I usually like እና I usually ይሄ ጃሬ it's a saying ነው እና ከሻሂ ስጠጣ ሻሂው ላይ ሌቡሎ ላይ የነበረ እንትን ነው ጥቅሶች ናቸው እና በጣም ነው የምወደው። ሶ ኤቭሪ ዴይ ኩክ ስናደርግ አንድ ጥቅስ ወስደን ለእኛ ምን አይነት we have a message ብለን ቼክ እናደርጓለን። ሀዋዛ እኔ I like that positivity ያለበት ጥቅሱ በጣም ነው የምወደው እና so every time I cook something I decide to pick one እና የቀኑ ሜሴጃችን ምን እንደሆነ ቼክ እናድርገው። ኦኬ so let's see የዛሬ ቀን ለእኔ ለኦዲየንስ ለሚያዩኝ ለዘመዶቼ ለወገኖቼ መልእክት ምንድን ነው? ለእኛ ጥቅሱ የእኛ ጥቅስ ምንድን ነው? ኦኬ መነጽር እኮ ያስፈልግ። ካለ መነጽር እኮ አላይም። አንድ ጊዜ መነጽር የላምጣ ካለ መነጽር። ኦኬ መነጽሬን አመጣው። ሰው ምንድን ነው የሚለው? create the sequence of goodness, consequence will be always good። ይሄ ነው የኛ መልእክታችን። ዛሬ ጥሩ ከሰራን ነገ ጥሩ እናገኛለን የሚል መልእክት ነው ያለን። እንግዲህ so that's the message for us today. Okay, bye.